ይሄ ስልካችን እንዴት መጫወቻ እንዳደረገን እንዴት ገዢ ባሪያ እንዳደረገን ብናቅ ድሮ እንወረውረው ነው። ድሮ እንጥለው ነው። ነፍሳችንን በአይናችን ብናያት እንዴት ጉስቁል እንዳለች ብናይ እናዝንላት ነበር። ፊታችሁ ላይ ማዲያት ቢወጣ እኮ ትደነግጣላችሁ አይደል? ትንሽ ጠቆር ትሉ የሆነ እንደው ግርጥት ብትሉ ትደነግጣላችሁ። አረ የሆነ ክሬም ልቀባ ሰርች ምናምን። ነፍስህን ብታያት እንዴት ልትሆን? ምን ልንሆን ነው ነፍሳችንን ብናያት? ስለዚህ ቁጭ ብሎ ማሰብ ያስፈልጋል። ሶስተኛው መጸለይ፣ ጸሎት። አይኑ በጣም ከባድ ነው። ያንን በጣም ምንጠላውን ኃጢአት ማታ አድርገን ጠዋት ለጸሎት መቆም በጣም ከባድ ነው። ያቃጭላል። አታፍርም ይላል። አታፍሪም? ምንም እንዳላረገ ሰው ጭራሽ ጸሎት መጽሐፍ ይዘህ እግዚአብሔር ፊት አይንህን በጨው አጥበህ ይላል። ይከብዳል። እግዚአብሔር ይወልከው ከመነሳትህ እንጂ ከወድቀትህ ምንም የለም። ልጄ ተነሳልኝ፣ ልጄ ጸሎት ሊያደርግ ተነሳልኝ ነው የሚለው። ዲማታ እንደዛ አድርግ አንተ አይደብርህም የሚል እግዚአብሔር የለም። እንደዚህ አይነት አባት አይደለም እግዚአብሔር። ባደረከው ትላንት ባደረከው ኃጢአት የሚያሸማቅቅህ አባት የለም። እንደዚህ አይነት እግዚአብሔር አይደለም ያለን እኛ። አንድ ሕፃን ልጅ መራመድ የማይችል ሕፃን ልጅ አባ ገብረ ኪዳን ሲያስተምሩ አንድ መራመድ የማይችል ሕፃን ልጅ ድንገት ስኳር ቢደፋ ተነስቶ አንስቶ ቢደፋ እናትየው መራመዱን ነው የሚያስደንቃት፣ ስኳር መንፋቱን የሚያናዳት። ለአንተ ለጸሎት መቆምህ ነው እግዚአብሔር የሚያስደስተው። ትላንት ያደረከው ኃጢአት አለ ለሱ ተስፋ ነው። አንድ ቃል ልንገራችሁ፣ ያንን በሕይወታችሁ የምትጠሉትን ኃጢአት ማታ አድርጋችሁ ጠዋት ለመጸለይ አቅም ካላችሁ ምንም ታሸንፋላችሁ። ምንም። እንደዚህ አይነት ሰው በእግዚአብሔር ምሕረት የሚተማመን ሰው አይኑ በጣም ድፍረት ምናምን እንደሚመስል ነጠላሽን አድርገሽ እንዳደረግነው ያንን ኃጢአት እንደሰራ ነው ነጠላችን አድርገን ጸሎት ለማመንሳት አለ። ተስፋ እንዳትቆርጡ እና በየቀኑ ስለዛ ኃጢአት እግዚአብሔርን እንለምን።